ሰላም የራስ ሙቪ ቤተሰቦች፣ ዛሬ ይዘንላችሁ የመጣነው ማንም ሰው ሰብሮት የማያውቀውን በዓለም ላይ እጅግ ጥብቅና አደገኛ የደህንነት ጥበቃ ያለውን የስፔን ማዕከላዊ ባንክ ካዝና ለመስበር የተሰማራን አንድ አስገራሚ ቡድን ታሪክ ነው። ይህ ካዝና እንደ ሌሎቹ ዘመናዊ ካዝናዎች በዲጂታል ፓስወርድ ወይም በካሜራ ብቻ የሚጠበቅ አይደለም። ይልቁንም ከመቶ ዓመታት በፊት በተሰራ እጅግ ረቂቅ የኢንጂነሪንግ ጥበብ የተገነባ ሲሆን በካዝናው ላይ አነስተኛ የክብደት ለውጥ እንኳ ከተፈጠረ ክፍሉ ከላይ በተገደበ ግድብ አማካኝነት በ3 ደቂቃ ውስጥ ሙሉ በሙሉ በውሃ ይሞላል። አጥቂዎቹም በውሃው ተውጠው ይቀራሉ። ታዲያ ይህን ሞት የተጋረጠበትንና ፈጽሞ የማይቻል የሚመስለውን ዘረፋ አንድ የካምብሪጅ ዩኒቨርሲቲ ተማሪና የሌቦች ስብስብ እንዴት ያከናውኑታል? ሙሉ ትረካውን አዘጋጅተንላችኋል። አብራችሁን ቆዩ። ታሪካችን የሚጀምረው በውቅያኖስ ጥልቅ ውስጥ በሚካሄድ አንድ የሀብት ፍለጋ ጉዞ ነው። ዎልተር የተባለ ታዋቂ የባህር ስር ሀብት አዳኝ፣ ጄምስ ከተባለ ጠንካራ የውሃ ስር ዋናተኛ እና ሌሎች የቡድኑ አባላት ጋር በመሆን የ17ኛው ክፍለ ዘመን ታዋቂውን የሰር ፍራንሲስ ዴሬክን ሚስጥራዊ መርከብ ፍርስራሽ ያገኛሉ። ከብዙ ድካም በኋላ በውስጡ 3 ጥንታዊ የወርቅ ሳንቲሞችን የያዘ ትንሽ ሳጥን ከውሃው ስር አውጥተው ወደ መርከባቸው ያስገባሉ። ይህ ሀብት በውስጡ ሌላ እጅግ ግዙፍ ለሆነ ሚስጥራዊ ሀብት መነሻ ኮኦርዲኔት የያዘ ነው። ነገር ግን ደስታቸው ብዙም አይቆይም። የስፔን የባህር ኃይልና የጉምሩክ ባለስልጣናት ወዲያውኑ መርከባቸውን በመክበብ ሀብቱን በኃይል ይቀሟቸዋል። የስፔን መንግስት ይህንን በዋጋ የማይተመን ሀብት ማንም ሊደፍረው በማይችለው ማድሪድ በሚገኘው የስፔን ባንክ ዋና ካዝና ውስጥ ወስዶ ይቆልፈዋል። ዎልተር ግን የህይወት ዘመን ልፋቱን በዝምታ አሳልፎ ለመስጠት ፈጽሞ ዝግጁ አልነበረም። ዎልተር ይህንን ሀብት መልሶ ለማውጣት የማይቻል ዘረፋ ማቀድ ይጀምራል። ለዚህም እጅግ የተዋጣላቸውን ባለሙያዎች ማሰባሰብ ግድ ይለዋል። ዋነኛው ኢላማው ቶም የተባለ ወጣት ነው። ቶም በካምብሪጅ ዩኒቨርሲቲ እጅግ የላቀ ውጤት ያለው የኢንጂነሪንግ ተማሪ ሲሆን በርካታ ታላላቅ የነዳጅ ኩባንያዎች በሚሊዮን የሚቆጠር ደሞዝ አቅርበውለት እንኳ ስራዎቹ ተግዳሮት ስለሌላቸው ብቻ ጥያቄያቸውን ውድቅ ያደረገ ሊቅ ነው። ዎልተር የቶምን አእምሮ ለመፈተንና ወደ ቡድኑ ለመቀላቀል ማድሪድ ድረስ ያስመጣዋል። ቶም ማድሪድ ሲደርስ ሎሬን ከተባለች እጅግ ጎበዝ የኪስ አውልቅና የቡድኑ አባል ጋር ይተዋወቃል። ቶም የቡድኑን አባላት አንድ በአንድ ይተዋወቃል። ዎልተር መሪው ነው። ሎሬን የማጭበርበርና የሌብነት ባለሙያ ነው። ጄምስ የቀድሞ የጦር ኃይል አባልና ዋናተኛ ነው። ክላውስ የኮምፒውተር መረብ ሰባሪ ወይም ሃከር ነው እና ሳይመን የሎጂስቲክና የዕቃ አቅርቦት ባለሙያ ናቸው። ዎልተር ለቶም የዘረፋውን ዕቅድና የካዝናውን አስፈሪነት ያስረዳዋል። ቶም ፈተናውን በመውደድ ዕቅዱን ይቀበላል። የስፔን ባንክ የደህንነት ኃላፊ የሆነው ጉስታቮ ሜዲና እጅግ ጨካኝ፣ ጠርጣሪና ስራውን በከፍተኛ ጥንቃቄ የሚሰራ ሰው ነው። ባንኩን እንደ አይኑ ብሌን ነው የሚጠብቀው። ቶም የካዝናውን ንድፍ ሲያጠና አንድ አስደንጋጭ እውነት ይገነዘባል። ካዝናው የሚገኘው ከመሬት በታች ሲሆን ከላዩ ላይ ትልቅ የውሃ ማጠራቀሚያ አለ። የካዝናው ወለል የተሰራው አንድ ትልቅ የክብደት መለኪያ ሚዛን ነው። ሚዛኑ ላይ ከተቀመጠው የተፈጥሮ ክብደት ላይ ትንሽ ግራም እንኳ ቢቀንስ ወይም ቢጨምር ሜካኒካል ሴንሰሩ ይነሳና የውሃ ማጠራቀሚያው ተከፍቶ ካዝናው በ3 ደቂቃ ውስጥ በውሃ ይሞላል። ይህንን ሚዛን እንዴት ማቆም እንደሚቻል ለማወቅ ቶም ካዝናውን በአካል ሄዶ መቃኘት እንዳለበት ይወስናል። ቶም እና ሎሬን የጽዳት ሰራተኞችን በማስመሰልና የጥበቃ ሰራተኞችን እይታ በማሳሳት ወደ ባንኩ ሰርገው ይገባሉ። ክላውስ የደህንነት ካሜራዎቹን ለጥቂት ሴኮንዶች በማሰር ሲረዳቸው፣ ቶም የካዝናውን አካባቢ በድብቅ እስካን ያደርጋል። በዚህ ቅኝት ወቅት ጉስታቮ ሊደርስባቸው ጥቂት ሲቀረው ሎሬን በፈጣን ችሎታዋ ሁኔታውን አረጋግጣ በሰላም ይወጣሉ።
ቶም ያገኘውን መረጃ ተጠቅሞ የካዝናውን ሚዛን በፈሳሽ ናይትሮጂን እጅግ በጣም በማቀዝቀዝ ብረቱ እንዲኮማተርና ሚዛኑ የክብደት ለውጥ እንዳይሰማው ማድረግ እንደሚቻል እቅድ ያወጣል። ዘረፋውን ለማካሄድ የመረጡት ቀን የ2010 የዓለም ዋንጫ የፍጻሜ ጨዋታ ነው። በዕለቱ ስፔን ከኔዘርላንድስ ጋር የምትጫወት ሲሆን ባንኩ በሚገኝበት ማድሪድ አደባባይ በመቶ ሺዎች የሚቆጠሩ ደጋፊዎች ጨዋታውን በትልልቅ ስክሪኖች ለመመልከት ይሰበሰባሉ። ይህ ግዙፍ ጩኸትና የሕዝብ ብዛት የባንኩን ጥበቃዎችና የጉስታቮን ትኩረት ሙሉ በሙሉ ይከፋፍለዋል። ጨዋታው ሲጀመር ቡድኑ ወደ ተግባር ይገባል። ክላውስ የባንኩን የካሜራ ሲስተም በተቀዳ ምስል በመቀየር ጠባቂዎቹ ምንም ያልተፈጠረ እንዲመስላቸው ያደርጋል። ቶም፣ ሎሬንና ጄምስ የባንኩን አየር ማቀዝቀዣ ቱቦዎች ተጠቅመው ወደ ካዝናው ክፍል ይወርዳሉ። ወደ ካዝናው ሲደርሱ ቶም ባሰላው መንገድ ፈሳሽ ናይትሮጂኑን በካዝናው ሚዛን ላይ ያፈሱታል። ብረቱ ወዲያውኑ በቅዝቃዜው ምክንያት ይገተራል ወይም ይጠነክራል። ሚዛኑ መስራቱን ማቆሙን ካረጋገጡ በኋላ በፍጥነት ወደ ውስጥ ገብተው የወርቅ ሳንቲሞቹን ይወስዳሉ። ነገር ግን እቅዳቸው ሙሉ በሙሉ አልሰራም ነበር። በካዝናው ውስጥ ያለው የሙቀት መጠን ቶም ካሰላው በላይ ስለነበር የረገጠው የናይትሮጂን በፍጥነት ማቅለጥ ይጀምራል። በዚህ እጅግ አስጨናቂ ሰዓት ያልተጠበቀ ክህደት ይፈጠራል። ጄምስ እውነተኛዎቹን ሳንቲሞች ለራሱ ብቻ ወስዶ ለማምለጥ በማሰብ ቶምንና ሎሬንን አደጋ ላይ ጥሏቸው ይወጣል። ናይትሮጂኑ ሙሉ በሙሉ ሲቀልጥ የካዝናው ሚዛን የክብደት ለውጡን ያስተውላል። ወዲያውኑ የባንኩ አላርም ይጮኻል። ጉስታቮና ጠባቂዎቹ በድንጋጤ ወደ መቆጣጠሪያ ክፍሉ ሲሮጡ የካዝናው በሮች ይዘጋሉ። ግዙፉ የውሃ ቱቦ ተከፍቶ ካዝናው በከፍተኛ ፍጥነት በውሃ መሞላት ይጀምራል። ቶምና ሎሬን በውስጥ ተዘግቶባቸዋል። ውሃው እየሞላ አንገታቸው ላይ ሲደርስ ቶም አንድ የመጨረሻ መፍትሄ ያስባል። ውሃው እንዲቆም ከተፈለገ ከካዝናው የወጡትን የሳንቲሞችና የሳጥኑን ክብደት የሚተካ ሌላ ነገር ሚዛኑ ላይ መጫን ነበረባቸው። ቶምና ሎሬን በውሃው ውስጥ እየተናነቁ በካዝናው ውስጥ ያሉትን ከባድ የብረት ዕቃዎች፣ የተረፉትን የኦክሲጅን ሲሊንደሮችና ማንኛውንም ክብደት ያለው ነገር ወደ ሚዛኑ ማዕበል በማንቀሳቀስ ይከምሩታል። አተነፋፈሳቸው እየተቆራረጠ ሕይወታቸው ሊያልፍ ጥቂት ሴኮንዶች ሲቀሩት ግን ሚዛኑ ትክክለኛውን ክብደት ያገኛል። ሴንሰሩ ሲስተካከል ውሃው መሙላቱን ያቆማል። ውሃው ከቆመ በኋላ ቶምና ሎሬን ቀሪውን የውሃ መውጫ ቱቦ በመጠቀም በጭንቅ ከካዝናው ይወጣሉ። ጉስታቮና ጦሩ ካዝናውን ሲከፍቱ ክፍሉ በውሃ ተሞልቶ፣ ሌቦቹ ግን አምልጦ ያገኙታል። በውጭ በኩል ስፔን የዓለም ዋንጫውን አሸንፋለች። መላው የማድሪድ አደባባይ በከፍተኛ ደስታ በዘፈንና በጭፈራ እየተናወጠ ነው። ቶም፣ ሎሬንና የተቀሩት የቡድኑ አባላት እውነተኛዎቹን ሳንቲሞች ይዘው ፊታቸውን ሸፍነው ከዚህ በሚሊዮን ከሚቆጠር ደስተኛ ሕዝብ ጋር በመቀላቀል ምንም ሳይታወቁ በስኬት ያመልጣሉ። በመጨረሻም ዎልተርና ቡድኑ በሰላም ከተገናኙ በኋላ ያወጧቸውን 3 ጥንታዊ የወርቅ ሳንቲሞች አንድ ላይ ገጥመው ይመረምሯቸዋል። በሳንቲሞቹ ላይ የተጻፈው ሚስጥራዊ ኮኦርዲኔትና መልእክት ሲፈታ የሰር ፍራንሲስ ድሬክ ትልቁ ሀብት የሚገኘው በስፔን ሳይሆን በለንደን በሚገኘው የባንክ ኦፍ ኢንግላንድ ጥበቃው እጅግ የጠበቀ ካዝና ውስጥ መሆኑን ይረዳሉ። ይህ ግኝት ቡድኑን ወደ ሌላ አዲስና አስፈሪ የዘረፋ ተልዕኮ የሚያመራቸው መሆኑን እያሳየ ፊልሙ ይጠናቀቃል። የዛሬው የራስ ሙቪ ዘ ቮልት ፊልም ትረካችን ይህንን ይመስል ነበር። ታሪኩን እጅግ ዝርዝርና አጓጊ በሆነ መልኩ እንዳቀረብንላችሁ ተስፋ እናደርጋለን። ቪዲዮውን ላይክ ማድረግና ሐሳባችሁን በኮሜንት ማጋራትና ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ምርጥ ፊልም እስከምንገናኝ ቸርን ሰብት።